አዳምጫ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ እኮ? አለ እንዴ? ልመለስልህ እኮ ነው። አዳምጠኛ። እሺ ማቴዎስ ወንጌል ምዕራፍ 15 ቁጥር 18 እንደዚህ ይላል፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች መሬት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጃች ደጃቸው አይችሏትም ይላል። ጨረሽ እንዴ? የለም እኮ ይልክ ነበር። እኔም እልሃለሁ አንተ ጴጥሮስ ነህ። አይዋ እግዚአብሔር ክርስቲያን ሆኖ የተዛነፈ የለም እኮ እሱ እንዴ አያነበብኩልህ እኮ ነው። እኔም እልሃለሁ አንተ ጴጥሮስ፣ ራሱ ኢየሱስ ክርስቶስ እኮ እንደዚህ ያለው እኮ ታወቃለህ። ስለ ቤተ ክርስቲያን ስለ ቤተ አምልኮ አይደለም ጥያቄ። ክርስቲያን ሆኑ ብሎ አዟል ወይ ነው እኮ ጥያቄ። ጌታ ሰው ቤተ ክርስቲያን እሰራለሁ የገሃነም ደጃችም አይችሏትም ማለት ምን ማለት ነው? ምን ማለት ነው ወደሚለው እንመጣለን። ክርስቲያን ሆኖ የሚለው ትእዛዝ የት ነው ነው አሁን ጥያቄ። እሺ ማስረጃ ደግሞ ልግለጽልህ። ትንቢተ ኤርምያስ ምዕራፍ 1 እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራህ አውቀሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአህዛብም ነቢይ አድርጌሃለሁ ይላል። ቀጣይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ብትወደኝስ ትእዛዜን ጠብቁ ይላል። እንደዚህ ማለት ምን ማለት ነው? ከኔ መንፈስ የትም እንዳትሄዱ፣ እኔ ፈጣሪያችሁ ነኝ፣ እኔ ነኝ የፈጠርኩላችሁ፣ ሙችላችኋለሁ። ገባ? ሰማይና ምድርን ራሱ እሱ እንደፈጠራት ይናገራል። ራእይ ኦሪት ዘፍጥረት ምዕራፍ 1 ማለት ምዕራፍ 1 እስከ 30 ገልጠ አለቀ። ገና ነው ኤግዛክት ወር ነው የጠየቀስኛ። እሺ ኤግዛክት ወር ደም ልንገርህ እስከሽ እዩ ማለት ነው። እዚህ መጽሐፍ ቅዱስ አንድ ገልጦ የማያውቀው ላይ ይገባል። በምንም እንደዚህ ነው፣ አዎ እንደዚህ ነው፣ አዎ እያሉ ይሄዳሉ ማለት ነው። ገልጠሻል፣ ሳትስደቢው መጽሐፍ ቅዱስን ገልጦ የማያውቅ እያልሽ አትስደቢያቸው ክርስቲያኖች። አልሰርብም መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ አንዴ እሺ ኤግዛክት ቀጥታ ቃል እያለ የነገር እሱ ተረድቶ ነበር፣ ገብቶታል እሱ። ለማንኛውም ክርስቲያን ሆኖ ተብሎ የታዘዘበት አንዲትም ቦታ ላይ የለም በመጽሐፍ ቅዱስ ላይ። ያሳዝናል። ያ ነው በክርስቶስ ስለማመን ክርስቶስን ስለመከተል እሱ አይደለም ጥያቄ። ገብታችኋል አይደል? ስለ ሃይማኖት ነው ጥያቄ፣ ስለ ግለሰብ አይደለም። የእግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ ብለን ስናይ የትኛውም ቦታ ላይ የለም። ቤተ ክርስቲያን እሰራለሁ ማለት ክርስቲያን ነው አይደለም? ለቤተ አምልኮ አይደለም ጥያቄ፣ ስለ ቤተ አምልኮ አይደለም፣ ስለ ሃይማኖት ነው። ክርስቶስን የሚያምን አሁን ተፈርዶበታል የሚልሽ ምንድነው ትርጉሙ? በእግዚአብሔር ቃል ነው የተነገረው መቼም እሱ። እኔ ብርሃን ነኝ ይላል። እኔ ብርሃን ነኝ፣ በብርሃኔም ተመላለሱ። ብርሃን ስላላችሁ እኔ ብርሃን ነኝ፣ በብርሃኔም እመኑ፣ ብርሃንም ስላላችሁ ተመላለሱ ብሎ በሚያደንቅ ቃሉ ተናግሯል። የኛ አምላክ እንትን ልጠይቅህ አንዴ እሱ እኔም ልወጣ ነውና አንድ ጥያቄ ልጠይቅህ። ሶሪ የመጨረሻ ጥያቄ ልጠይቅና እንትን የአላህ እጆች ሁለቱም ቀኛቸው የሚለውን ነው መልስ ምስስ ልመልስልህ ነው። አብሽር። እሺ ብዙ እንትን ነው የውጮችን ቪዲዮ አይቼ ነበርና ሁሉም አምኖበታል። አብሽር። እሺ እንደዚህ ጥያቄዎች የምትጠይቁ ልጆች፣ ስለ እስልምና የሰማችሁትን የምትጠይቁ ልጆች ተባረኩላለሁ፣ አመሰግናለሁ። ለምን ጠይቃችሁ ብለን አንቆጣም። እንዳውም ደስ ነው የሚለኝ መታችሁ እዛ የምትሰሟቸውን ሁሉ ስለ እስልምና ማንኛውም ሰው እዚህ በነፃነት መጥቶ መጠየቅ ይችላል። ማንም ሰው አሽማቀቅ። አላህ ስብሐነሁ ወተዓላ ሁለት እጆች አሉት ሲባል ጊዜ ምን ማለት ነው? ወኪልታ የዳሁ የሚን ይላል ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሁለቱም እጆቹ ቀኞች ናቸው ብለው የተናገሩበት ቦታ አለ። ገብታችኋል አይደለ? ታዲያ ምን ማለት ነው? ሁለቱም እጆቹ እንደዚህ ቀኝ ናቸው እንጂ ግራ የለውም በሚል ተረድተውታል ሰው